የታሪክ በቤተሰብ ህይወት ውስጥ የሚፈጠሩ ጥቃቅን ስንጥቆች እንዴት ወደ ትልቅ ቀውስ እንደሚያመሩና ፈተናዎች ሲገጥሙ እውነተኛውን ነገር ማየት ምን ያህል ከባድ እንደሚሆን የሚያስተምር እውነተኛ ታሪክ ነው። አብራችሁን ብትቆዩ በብዙ ታተርፉበታላችሁ፣ ትማሩበታላችሁ። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ዳንኤልና ጽዮን በአዲስ አበባ ውብ ሰፈር ውስጥ የሚኖሩ ከውጭ ለሚያያቸው ሁሉ ፍጹም የሚባሉ ጥንዶች ነበሩ። ዳንኤል በትልቅ የግል ድርጅት ውስጥ በኃላፊነት የሚሰራ፣ በትጋቱና በብልህነቱ የሚከበር፣ ለቤተሰቡ የሚያስፈልገውን ሁሉ ለማሟላት የማይታክት አባወራ ነው። ጽዮን ደግሞ ውብ፣ ጨዋና ቤቱን በአግባቡ የምትመራ እመቤት ናት። ለሁለት ልጆቻቸው የሚሰጡት ፍቅርና እንክብካቤ በሰፈሩ ሰው ዘንድ የሚቀናበት ነበር። ነገር ግን ከዚህ ውብ ገጽታ በስተጀርባ በዳንኤልና በጽዮን መካከል የስሜት መራራቅ ተፈጥሮ ነበረ። የዳንኤል ሥራ እጅግ የበዛና አድካሚ በመሆኑ ወደ ቤት የሚመለሰው አምሽቶ ነበረ። ጽዮንም ቢሆን በልጆቿ አስተዳደግና በቤት ውስጥ ሥራዎች ተጠምዳለች። ዳንኤል ወደ ቤት ሲገባ የሚፈልገው ሰላም፣ ፈገግታና እንደምን ዋልክ የሚል አፍቃሪ ንግግር ነበር። ጽዮን ግን ደክሟት የልጆቹን ውሎና የቤት ውስጥ ችግሮች እያነሳች በብስጭት ትቀበለዋለች። በመካከላቸው የነበረው የፍቅር ወግና መተሳሰብ መንፈስ ቀስ በቀስ በዝምታና በቅሬታ እየተተካ ከሄደ ሰንበትበት ብሏል። ዳንኤል በገዛ ቤቱ ውስጥ ብቸኝነት ይሰማው ከጀመረ ቆይቷል። ለቤተሰቡ የሚያደርገው ጥረት የማይታይለት እርሱ ራሱን እንደ ችግር ፈቺ እንጂ እንደ ተፈቃሪ ባል መቁጠር ካቆመም ብዙ ዘመናት አልፈዋል። በዚህ ግራ የተጋባ ስሜት ውስጥ እያሉ ነበረ ጽዮን የቤት ውስጥ ስራዎችን ለማቃለል አዲስ ሰራተኛ ለመቅጠር የወሰነችው። ሜሮን ትባላለች። ሜሮን የዋህ ታታሪና ሁልጊዜም በፈገግታ የምትቀበል ወጣት ነበረች። የቤት ውስጥ ስራዎችን በአግባቡ ከመወጣቷን በላይ በቤት ውስጥ ያለውን ከባቢ አየር ለመለወጥ የምትጥር ይመስል ነበረ። ዳንኤል ወደ ቤት ሲገባ ሜሮን በፈገግታ ትቀበለዋለች። እንደምን ዋልክ ዳኒ ትለው ነበረ በአክብሮትና በቅንነት። የምግብ ሰዓት ሲደርስም የምግቡን አቀራረብ ታሳምራለች። ዳንኤል የሚፈልገውን ነገር ሁሉ አስቀድማ ታዘጋጅለታለች። ጽዮን በልጆቿ ተጠምዳ በነበረበት ሰዓት ዳንኤል የሚፈልገውን ትኩረትና እንክብካቤ ከሜሮን ማግኘት ጀመረ። ዳንኤል መጀመሪያ ላይ ይህን የሜሮን ትጋት እንደ መልካም የሰራተኝነት ባህሪ ቆጥሮት ነበር። ነገር ግን ቀስ በቀስ በልቡ ውስጥ ያልተለመደ ስሜት ማደግ ጀመረ። ከጽዮን የሚያገኘውን ሰላምና አድናቆት ከሜሮን እያገኘ እንደሆነ አመነ። ከሥራ ሲመለስ የጽዮን ብስጭት ሳይሆን የሜሮን ፈገግታ ቀድሞ በአእምሮ መሳል ጀመረ። ይህች ልጅ የልቤን ሰላም ታውቃለች የሚል ሐሳብ ይገዛው ጀመረ። ዳንኤል በውስጡ ትልቅ ትግል ጀምሯል። በሜሮን ላይ እያደረገ ያለው ስሜት ተገቢ እንዳልሆነ፣ ቤተሰቡን አደጋ ላይ እንደሚጥል ያውቃል። ነገር ግን በውስጡ ያለውን ብቸኝነትና የፍቅር ጥማት ችላ ማለት ግን አልቻለም። ራሱን ማታለል ጀመረ። እኔ እኮ አፍቅሬያት አይደለም፣ ዝም ብዬ በሰውነቷ አከብራታለሁ፣ ስራዋን ስለምታከብር ደስ ትለኛለች እያለ ራሱን ያሳምናል። ነገር ግን በተግባሩ እውነታው ሌላ ነበረ። ከሜሮን ጋር ብዙ ጊዜ ለማሳለፍ ምክንያት ይፈጥራል። ጽዮን በሌለችበት ሰዓት ከሜሮን ጋር ቀለል ያሉ ጨዋታዎችን መጫወት ጀመረ። ስለ ስራው፣ ስለ ስሜቱ፣ ስለ ብቸኝነቱ ያወራታል። ሜሮን ደግሞ በአዳማጭነትና በአጽናኝነት ትቀበለዋለች። ዳንኤል በሜሮን ውስጥ የድሮዋን ጽዮንን የሚያይ መስሏል። ያቺን ረጋ ያለችዋን፣ የምታዳምጠዋን፣ የምታፈቅረዋን። ዳንኤልና ሜሮን በድብቅ የመልእክት ልውውጥ ማድረግ ከጀመሩ ቆየት ብለዋል። በእነዚህ መልእክቶች ውስጥ ፍቅር፣ ናፍቆትና የድብቅ ስሜት ይገለጽ ነበረ። ዳንኤል በሜሮን ፍቅር እየሰመጠ ሄደ። ከባለቤቱ ከጽዮን ደግሞ ይበልጥ እየራቀ። ጽዮን የባሏን መቀየር አስተውላ ነበረ። ዝምታው የበዛ፣ ስልኩን ደጋግሞ የሚመለከት፣ ከቤት ቀደም ብሎ የሚወጣ፣ መሽቶ የሚመለስ ሆነ። በጥያቄ ስታፋጥጠው ግን ደክሞኝ ነው፣ ስራ በዝቶብኝ ነው እያለ ይሸሻት ነበረ። አንድ ቅዳሜ ቀን ጽዮን ከልጆቿ ጋር ወደ ዘመድ ጥየቃ ሄደች። ዳንኤልና ሜሮን ቤት ውስጥ ብቻቸውን ቀሩ። ዳንኤል በድብቅ ያዘጋጀላትን ስጦታ ለሜሮን ሰጣት። ሜሮን በደስታና በድንጋጤ ተቀበለችው። በዚህ ሰዓት ዳንኤል ስሜቱን መቆጣጠር አልቻለም። ሜሮንን አቀፋት። ሜሮን መጀመሪያ ላይ ብትደነግጥም የዳንኤልን ፍቅር ተቀበለችው።
በመካከላቸው የፍቅር መሳሳምም ተፈጠረ። ይህ ድርጊት በዳንኤል ውስጥ ከፍተኛ የጥፋተኝነት ስሜት እንቀሰቀሰ። ቤተሰቡ ጽዮንን፣ ልጆቹን ሁሉንም አደጋ ላይ እንደጣለ ተረዳ። ምን እያደረግኩ ነው ብሎ ራሱንም ጠየቀ። በሜሮን ላይ ያለው ፍቅር እውነተኛ እንዳልሆነ፣ የብቸኝነትና የስሜት ማስታገሻ እንጂ እውነተኛ ፍቅር እንዳልሆነ ማመን ጀመረ። ዳንኤል ከሜሮን መራቅ ጀመረ። የመልእክት ልውውጡንም አቆመ። ሲያገኛት እንደ ድሮ ፈገግታ አይሰጣትም። በባህሪው ላይ የታየው የለውጥ ሜሮንን ግራ አጋባት። አልወደደኝም ማለት ነው ብላ ራሷን መጠየቅ ጀመረች። አንድ ቀን አመሻሽ ላይ ዳንኤል ስልኩን ቤት ጥሎ ወደ ውጭ ወጣ። ጽዮን የባሏን ስልክ በጥርጣሬ መመልከት ጀመረች። በዚህ ሰዓት ከሜሮን አንድ መልእክት ተላከ። ጽዮን የመልእክቱን ይዘት ስታነብ ዓለም ዞረችባት። በዚህ መልእክት ውስጥ የፍቅር የናፍቆትና የድብቅ ስሜት በግልጽ ተጽፎ ነበረ። ዳንዬ ናፍቀኛል፣ በድብቅ ስለሆነ ይከብደኛል የሚሉ ቃላት ነበሩ። ጽዮን ያየችውን የሰማችውን ማመን አልቻለችም። የልቧ ሰው፣ የቤተሰቧ አባወራ፣ ያመነችው ያፈቀረችው ባሏ ከቤት ሰራተኛዋ ጋር ፍቅር እንደያዘው አረጋገጠች። በውስጡ ያለው ሕመም፣ ቅናት፣ ክህደትና ብስጭት ወደ ማልቀስ ተቀየረ። ዳንኤል ወደ ቤት ሲመለስ ጽዮን በእንባና በእልህ ታጅባ የስልኩን መልእክት አሳየችው። ዳንኤል ምንድነው ይሄ? እንዲህ ልታደርገው ቻልክ? ብላ በጩኸት ጠየቀችው። ዳንኤል ድንጋጤው ከፍተኛ ነበር። ለመካድ ሞከረ። ነገር ግን የመልእክቶቹ ይዘት በግልጽ ምስክር ነበሩ። ጽዮን አዎ ተሳስቻለሁ፣ በውስጥ ያለውን ብቸኝነት መቋቋም አልቻልኩም። ሜሮን የዋህ ናት፣ የድሮዋን አንቺን የምታስታውሰኝ መሰለኝ እያለ የጥፋተኝነቱን ስሜት ለመግለጽ ሞከረ። ጽዮን ግን መልሶ አላረካትም። ብቸኝነት ከተሰማ ለምን ከኔ ጋር አታወራም? ለምን ከሜሮን ጋር ወደ ፍቅር ሄድክ? እኔ ምን አጎደልኩብ? ብላ በጥያቄ አፋጠጠችው። ዳንኤል በጽዮን ጥያቄዎች ፊት ለፊት ቃላቶችን አጣ። በራሱ ላይ ያላትን እምነት፣ ፍቅርና ክብር እንዳጣ ተረዳ። በባዶ እጁ በባዶ ልቡ ቆመ። ሜሮን የድሮዋን ጽዮን የምታስታውሰው ቢመስልም እውነተኛ የፍቅር ሰላምና ደስታ ከጽዮን ጋር ብቻ እንደሆነ ግን ተረዳ። ዳንኤልና ጽዮን በመካከላቸው ያለውን ችግር በግልጽ ለመነጋገር ወሰኑ። ዳንኤል በሜሮን ላይ ያደረገው ስሜት የብቸኝነትና የስሜት ማስታገሻ እንጂ እውነተኛ ፍቅር እንዳልሆነ፣ የቤተሰቡ ደስታና ሰላም ከጽዮን ጋር ብቻ እንደሆነ ተረዳ። ጽዮንም ቢሆን ከባሏ ላይ የምታሳየውን ብስጭትና የመተሳሰብ ጉድለት ወደዚህ ችግር እንዳመራው ተገነዘበች። በመካከላቸው ያለው የመተሳሰብ የመከባበርና አብሮ የመሆን መንፈስ መልሶ ለማሳደግ ጥረት ማድረግ ጀመሩ። ዳንኤል ወደ ቤቱ የሚመለሰው ቀደም ብሎ ነው፣ ከባለቤቱ ከጽዮን ጋር ብዙ ጊዜ ለማሳለፍ። ጽዮንም ቢሆን የባሏን መቀየር አስተውላ የመተሳሰብ መንፈሱን ለማጠንከር ጥረት አደረገች። በመካከላቸው ያለው የፍቅር፣ የአብሮነት፣ የመከባበር መንፈስ ቀስ በቀስ እየተመለሰ መጣ። ዳንኤልና ጽዮን የቤተሰባቸውን ደስታና ሰላም በመካከላቸው ባለው አብሮነት መንፈስ፣ ግልጽነትና እውነተኛ ፍቅር ላይ የተመሰረተ እንደሆነ ተረዱ። የቤተሰባቸው ሕይወት መልሶ ወደ ደስታና ሰላም ተመለሰ። ይህ ታሪክ በቤተሰብ ሕይወት ውስጥ ትዕግስት፣ እውነተኛ ጓደኝነትና ለራስ የሚሰጥ ዋጋ ምን ያህል ወሳኝ እንደሆነ የሚያስተምር ነው።